አፍሪካውያን አውሮፕላን ማብረር እንደማይችሉ ነጮች ሲሳለቁብን የወለጋ ልጆች ግን እንዴት ጥቁር አፍሪካውያን አውሮፕላን ማብረር እንደምንችል ለአፍሪካውያን ያሳዩ የጥቁር ህዝቦች ኩራት ቁመተ መለሎቹ ተክለሰውነታቸው ለፓይለትነት የሚመች ብዙ ምሁራንና ሳይንቲስቶች የፈለቁባት የአይበገሬው የአብዲሳ አጋ ልጆች ወለጋ ነቀምቴ ከተማ ላይ ተአምራዊና ፈጣን የከተማዋ እድገት እንኳን ለእንግዳ ለኛ ለነዋሪዎቿ ራሱ ማመን እስኪያቅተን ድረስ መሰረተ ልማቶቿ በከፍተኛ ፍጥነት እየተሰሩ ይገኛሉ። ነቀምቴ የምዕራብ ኢትዮጵያ የንግድ የባህልና የትምህርት ማዕከል በመሆን የምትታወቅ ጥንታዊ ታሪካዊ ከተማ ናት። ነቀምቴ በምዕራብ ኢትዮጵያ በኦሮሚያ ክልል በምስራቅ ወለጋ የምትገኝ ውብ የአራቱ ወለጋዎች ዋና ከተማ ስትሆን ከአዲስ አበባ በስተ ምዕራብ አቅጣጫ በ328 ኪሎ ሜትር ርቀት ላይ ትገኛለች። ነቀምቴ የምዕራብ ኢትዮጵያ በር ስትሆን አዲስ አበባን ከአማራ ክልል ጎጃም፣ ከቤኒሻንጉል ጉሙዝ፣ ከጋምቤላ፣ ከበደሌ፣ ከመቱ፣ ከጂማ፣ ከጊምቢ፣ ከደምቢዶሎ፣ ከአምቦ፣ ከሻምቡ፣ ከሱዳን ድንበር ጋር የሚያገናኝ ዋነኛ መንገድ መገናኛ ጃንክሽን ሴንተር ትራንስፖርት ሀብ ከተማ ናት። ይህች ከተማ በኢትዮጵያ ቀደም ብለው ዘመናዊ ስልጣኔ ከገቡባቸው ከተሞች አንዷ ስትሆን ለምሳሌ በ1920ዎቹ አጋማሽ አካባቢ በከተማዋ ዘመናዊ ትምህርት ቤት፣ ሆስፒታል ያላት እንዲሁም በነቀምቴ ከተማ የኦሮሞን ሕዝብ ባህልና ታሪክ ጥንታዊ ቁሳቁሶች የያዘ የወለጋ ሙዚየም መገኛ ከተማ ናት። በከተማዋ የሚገኘው የኩምሳ ሞሮዳ ጥንታዊ ቤተ መንግሥት የከተማዋን የቀድሞ ሕንፃ ጥበብና ታሪክ ምስክር ሆኖ ቆሟል። የወለጋ ስታዲየም በምዕራብ ኢትዮጵያ ካሉ ትላልቅና ዘመናዊ ስታዲየሞች አንዱ ሲሆን ከ30,000 በላይ ተመልካቾችን የመያዝ አቅም እንዲኖረው ተደርጎ የተገነባ ሲሆን ለነቀምቴ ከተማና ለአካባቢው ወጣቶች የስፖርት ማዘውተሪያ ስፍራ ከመሆኑም ባለፈ ትላልቅ ሀገር አቀፍ የእግር ኳስ ጨዋታዎች፣ ሃይማኖታዊና ባህላዊ በዓላት የሚከበርበት ቦታም ሆኖ ያገለግላል። ወለጋ ዩኒቨርሲቲ በሀገሪቱ ካሉ ግንባር ቀደም ከፍተኛ ትምህርት ተቋማት አንዱ ሲሆን በተለይ በጤና ሳይንስ፣ ሜዲሲን፣ በምህንድስና ኢንጂነሪንግና በግብርና ዘርፎች በርካታ ምሁራንን እያፈራ ይገኛል። የነቀምቴ አየር ማረፊያ ነቀምቴን ከቀሪው ዓለምና ከሀገሪቱ ዋና ከተማ ጋር የሚያገናኝ ወሳኝ መሰረተ ልማት ነው። የነቀምቴ ኢንዱስትሪ ፓርክ የግብርና ምርቶችን እሴት በመጨመር አግሮ ፕሮሰሲንግ ላይ ያተኮረ ሲሆን አካባቢው ከፍተኛ ጥራት ያለው የቡና ምርት የሚገኝበት በመሆኑ ቡናን በዘመናዊ መንገድ ለውጭ ገበያ ያቀርባል። በተጨማሪም ፓርኩ ለከተማዋ ወጣቶች በርካታ የሥራ ዕድሎችን እየፈጠረ ይገኛል። ወጋገን ሞል በከተማዋ መሃል የሚገኝ ዘመናዊ የንግድ ማዕከል ሲሆን ትላልቅ ሱቆችን፣ ካፌዎችን፣ የንግድ ቢሮዎችን የያዘ በመሆኑ ለከተማዋ የንግድ እንቅስቃሴ አዲስ ገጽታ እየፈጠረ ይገኛል። ሃሮ ሶርጋ ሪዞርት በከተማዋ ወጣ ብሎ በሃሮ ሶርጋ ሰው ሰራሽ ሐይቅ አጠገብ የሚገኝ ውብ ቦታ በመሆኑ ለመዝናኛ የአካባቢው አረንጓዴነትና የውሃው እይታ ለጎብኚዎች ልዩ ሰላም ይሰጣል። ነቀምቴ መጥተው በነቀምቴና በዙሪያዋ ባሉ የወለጋ አካባቢዎች የሚዘወተሩ ጣፋጭ ባህላዊ ምግብ እንደ ጩምቦ፣ ጨጨብሳና አንጮቴ ተመግበው በነቀምቴ ከተማ የሚገኙትን ታሪካዊ ሐውልቶች የታዋቂ ምሁርና ፖለቲከኛ የዶክተር ኃይሌ ፊዳ መታሰቢያ ሐውልት፣ የነቀምቴ መስራች ኩምሳ ሞሮዳ ሐውልትና ቤተ መንግሥትን፣ ስለ ኦሮሞ ባህልና ታሪክ ጥልቅ ዕውቀት የሚገኝበትን የወለጋን ባህል ሙዚየምን ይጎበኛሉ። በተጨማሪም ለመንፈሳዊ ሕይወታችሁ በ19ኛዎቹ አጋማሽ በነቀምቴ የተመሠረተው የመካነ ኢየሱስ ፕሮቴስታንት ቸርችን፣ አስገራሚ በሆነ የሥነ ሕንፃ ጥበብ የተገነባውን ኑር መስጊድን፣ የኦርቶዶክስ ተዋሕዶ ቤተ ክርስቲያን በኩምሳ ሞሮዳ የተመሠረተውን ኢየሱስ ቤተ ክርስቲያንን በመጎብኘት ዘና ማለት ይችላሉ። በአሁኑ ወቅት ነቀምቴ ወደ ትልቅ የከተማ ኢንዱስትሪ ማዕከልነት እየተቀየረች የምትገኝ ሲሆን በቅርብ ጊዜያት በከተማዋ ውስጥ ሰፋ ያሉ የኮሪደር ልማቶች ስራዎች እየተከናወኑ ይገኛሉ። ሰፋፊ የመኪና መንገዶች፣ የእግረኛ መተላለፊያዎች፣ የብስክሌት መንገዶች የከተማዋን ውበት በእጅጉ ቀይሮታል። በተጨማሪም በቅርብ ባደረገችው የኮሪደር ልማትና የመንገድ ማሻሻያ በከተማዋ ዋና ዋና አደባባዮች ላይ ዘመናዊ የትራፊክ መብራቶች፣ የቴሌቪዥን ስክሪኖች፣ ዘመናዊ የምሽት መብራቶች ተተክለዋል። ይህም ከተማዋ ወደ ዘመናዊ የሜትሮፖሊታን ደረጃ እየተሸጋገረች መሆኑን እና የትራፊክ ፍሰቱን በስርዓት
ለመምራት ትልቅ እገዛ እያደረገ መሆኑን ያሳያል። ነቀምቴና አካባቢዋ ለኢትዮጵያ በርካታ ታዋቂ ፓይለቶችን፣ ሳይንቲስቶችን፣ ምሁራንንና ፖለቲከኞችን ለሀገራችን ያበረከተች የእውቀት መፍለቂያ ማዕከልም ናት። ነቀምቴ የኦሮምኛ ቋንቋ በላቲን ፊደል ቁቤ እንዲጻፍ ያደረጉ የክቡር ዶክተር ኃይሌ ፊዳ ሀገር የመጀመሪያውን ሰፊ የአፋን ኦሮሞ እንግሊዝኛ ዲክሽነሪ ያዘጋጁ የአንጋፋው ምሁር የፕሮፌሰር ጥላሁን ገምታ ሀገር ከሀገር ውስጥ እስከ ውጭ ጣሊያኖችን ያርበደበደው የጀግናው የአብዲሳ አጋ ሀገር የታሪኩ ምሁርና የኢትዮጵያ የመጀመሪያው የፌዴራል ሪፐብሊክ ፕሬዝዳንት የዶክተር ነጋሶ ጊዳዳ ሀገር የነቀምቴና አካባቢዋ ገዢ የነበሩ ከተማዋን ወደ ዘመናዊነት ያሸጋገሩና ለኢትዮጵያ አንድነት ትልቅ አስተዋጽኦን ያደረጉ የኩምሳ ሞሮዳ ሀገር በንጉሱ ዘመን በተለያዩ ሚኒስትርነቶችና አምባሳደርነቶች ሀገራቸውን ያገለገሉ የአቶ አማኑኤል አብርሃም ሀገር የፕሬዝዳንት ሙላቱ ተሾመ፣ የገላሳ ዲልቦ፣ የሌንጮ ለታ፣ የቡልቻ ደመቅሳ፣ የለማ መገርሳ፣ የዓለማየሁ አቶምሳና የቆንጆዋ የውቢት አመንሲሳ ሀገር ነው። ለብዙዎች መንገድ የከፈቱ የጥቁር ሕዝቦች ኩራት የሆኑ በኢትዮጵያ አየር መንገድ ታሪክ የመጀመሪያው የኢትዮጵያዊ የጄት ፓይለት አብራሪ የካፒቴን ዓለማየሁ አበበ ሀገር ለብዙ ወጣት ኢትዮጵያውያን ፓይለቶች አርአያ የሆኑ በአየር መንገዱ ውስጥ ለረጅም ዘመን ያገለገሉ የታዋቂው ፓይለት የካፒቴን መስፍን ኃይሌ ሀገር የጥቁር ሕዝብን አየር አብራሪነት ብቃት ለዓለም ካሳዩት በአቪዬሽን ዘርፍ በከፍተኛ የኃላፊነት ደረጃ የሰሩ እና የአየር መንገዱን ስም ከፍ ያደረጉ የካፒቴን አስፋው መኮንን ሀገር የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስቴር በመሆን ሀገራቸውን ያገለገሉ አንጋፋው ፖለቲከኛ የሆኑት የአቶ ጉተማ ኢታና ሀገር እና የብዙ ምሁራንና ሳይንቲስቶች መፍለቂያ ከተማ ናት። ነቀምቴ አሁን ላይ ካላት ፈጣን የህዝብ ቁጥር እድገት ጋር ተያይዞ የንግድ ሱቆች፣ የገበያ ማዕከላትና አዳዲስ የመኖሪያ መንደሮች በስፋት እየተገነቡባት ያለች ደማቅ ከተማ ናት። ይህች ከተማ በፈጣን የግንባታና የልማት እንቅስቃሴ ላይ ያለች ከተማ በመሆኗ ለኢንቨስትመንት ያላት ስትራቴጂካዊ ማዕከልና ምቹ የአየር ንብረትና የንግድ መገናኛ ከተማ በመሆኗ የኢንቨስትመንት እቅደውን ይዛችሁ በመምጣት ኢንቨስት እንድታደርጉ እንጋብዛለን። ስለ ከተማዋ እድገት የሚያስደስተው ከሆነ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክና ሪፖስት በማድረግ ከተማችንን ፕሮሞት እናድርግ። አይ ላቭ ነቀምቴ። ቸርን ሰንብት።